ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የምሳሌ ድራማ ይዤ ቀርቤያለሁ። ብሩኬ ምሳሌን ትምህርት ቤት እያደረሰ ያለበት ሰዓት፣ ምሳሌ ደግሞ ከዚህ በፊት አንተ ታመህ ያለ ሰዓት ጓደኞቼ አንተን እየጠየቁ ነበረ። አንተ በመጀመሪያ ስለምታደርስ አግኝቶ ስለማያውቁ የጠየቁ ነበረ ስል ብሩኬ ደግሞ እና አንቺ ምንድን ነው የምትይ የነበረው? ምሳሌ እኔ ደግሞ ዝም ብዬ አለቅሳለሁ። ብሩኬ ደግሞ እንደ ምሳሌ ማለቀስ እኮ የለብሽም ስትል፣ ምሳሌ ደግሞ እንዴ አንተ እኮ ታማሃላ ስለ ይኸውልሽ እንደዛ ማለት የለብሽም ስራ በዝቶበት ነው ቢዚ ሆኖበት ነው ማለት የነበረብኝ እንደዛ ማለት አለብሽ እንጂ ለምን ታለቅሻለሽ? ምሳሌ ደግሞ እና ውሸቱም እንደዛ ሊበል ሲል ብሩኬ እና ከማለቀስ አይሻልም ነበረ? ምሳሌ ደግሞ በቃ ዛሬ በጣም ደስ ብሎኛል እና በኋላ መተት ይቀበለኛል አይደለ ስትል እና ከኔ ሌላ ማን ይቀበላል? ብሩኬ። ምሳሌ ደግሞ እሺ በቃ አባዬ ረፍዷል፣ አሁን ቶሎ ቶሎ ብለን እንሂድ። እንግዲህ መድበልም እች ልጅ ወዳለች ይመስለኛል። የቅድስት እህት መድበል ውስጥ ያለበት ሰዓት በሩን አንኳኩታ ገባችና ሳቀችና እንዴት አደርክ መድበል ስል፣ መድበል ደግሞ የድንግል ልጅ ይመስገን እግዚአብሔር ይመስገን ለማለቱ ነው። አንቺ እንዴት ነሽ? ደህና ነኝ። መድበል ደግሞ ምን ነው ፈልገሽ ነበር እንዴ? አዎ ፈልጌ ነበረ እኮ ስል፣ መድበል ደግሞ ምንድነው ጉዳይ? ያቺ የፍቅር ጉዳይ አግዝሻለሁ ብለህ ነበረ ስል፣ መድበል ደግሞ ፍቅር 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 ደግሞ ማነች? ያችም እንደው ከአረብ ሀገር መታ ባሏን ገንዘቧን ባልዮ ወስዶባት ከዶባት። መድበል ደግሞ ኦፍ ለካ ፍቅር ነበረ ስሟ። አዎ ፍቅር ናት ስሟ። ግን ምን ያደርጋል ለፍቅር ብላ በቃ ሂጂ አንቺ ሳሎን ጠብቂ፣ አብረን ሄደን እናጣራለን። የቅድስት እህት ደግሞ ግን ይቅርታ ያለ ፕሮግራም አስቸገርኩ አይደል? ባይሆን አንቺ ጥሩ ጸባይ እየገዛሽ ነው፣ ችግር የለ። አለም ደግሞ እንትን ብላ ከዛ እንዲህ ምንድን አልከኝ ሲል፣ መድበል አለም እስካሁን እዚህ ነሽ እንደ? አይ ሳሎን ጠብቃለሁ ቻው እሺ። ታሬና እዚህ ጋር መድበል እንግዲህ እሺ ብሎ ቁጭ ብሎ ያለበት ሰዓት የቅድስት እህት እሺ በቃ እንሂድ፣ ወዴት ነው የምንሄደው አሁን ግን ብሎ መድበል ሲጠይቃት ካፌው ጋር ነው የምናገኛት እያለች የነበረበት ሰዓት እና አሁን እንሂድ ወይስ ገብተሽ ልብስ ትቀይሪያለሽ ብሎ ቅድስት እህት ሲጠይቃት፣ እሷ ደግሞ ኧረ ችግር የለም በዚህ ነው የሚሄደው ስል፣ ልክ እንደዛ ስል ቅድስት መጣችና እንዴ ሄሊሜ ነው ወይስ ምንድን ነው ስል፣ መድበል ደግሞ ምንድን ነው እያለ ሲጠይቅ፣ እንዴ እስራኤልና ኤላን ከቤት ማውጣት ሲያወሩ ሰማው ሊበል ቅድስት። የቅድስት እህት ደግሞ ኦፍ ቅድስት አንቺ ደግሞ አንድ ነገር ከሰማሽ አትለቅቅም። ቅድስት ደግሞ ኧረ እኔ ለቃለው ለቅቄ ነው ማደርገው። እንኳን እኔስ ባለቤቶቹ ለቆ አይደል እንደ እንግዲህ መድበል በይ በይ ቅድስት ደህና ዋይ፣ እንግዲህ ነገሮቹ ሳይበዙ እንውጣ እያለ ነበር። ቅድስት ደግሞ ወዴት ነው የምትሄዱ? ምሳ እኮ እየሰራሁ ነው፣ ምሳ ብሉ። እንግዲህ ቅድስት ይሄድ ደግሞ ቅድስት ምስሩ እኮ ነው ያስተረፍልኝ መጣው ስል፣ እንግዲህ ቅድስት ደግሞ አሀ ይላል መድበል። እንዴ የጤና አድርግላችሁ እናት ወይ መስማማት። ዳጣ ደግሞ ብሩክ መንገድ ላይ ያገኘችና ከየት ነው የመጣህ ያለው ብሎ ስጠይቅ፣ ምሳሌ ትምህርት ቤት አድርሼ የመጣሁ ነው፣ በዛው ደግሞ ሌላ ቦታ ቆይቼ የመጣው ምን ነው እስ ደግሞ ለአንተ እኮ ስደውልለት አታነሳም ስላልክ በጣም የተጨናነቀች ነው። እሷ ደግሞ ትንሽ ከቤት የወጣው ጭንቀቷ በጣም እየበዛ ነው። ምንድን ነው ምን ይሻላታል ቅድስት ስትል፣ ዳጣ ደግሞ አራ ብትጨነቅ ምንም ብትል ስለሷ አትጨናነቅባት ትረዳታለህ። ዳጣ እኮ እኔ አሁን እኮ በጣም ደህና ነኝ፣ እሷ ግን ለምንድነው የምትጨንቀው? ሀይ ወንዶች ለምንድነው ግን እንደዚህ ነገሮችን ቅል አድርጋቸው የሚታዩ? ተፈጥሮ ነው፣ እኛ ምን እናርግሽ? ዳጣ ደግሞ እሺ የት ነበርክ? የነበርክ ቦታ ለማንኛው ከትምህርት ቤት የሆነች የካፍ ነበረና ወደ ዶክተሯ ጋር ሂጄ ነበረ ስል፣ ምን ነው የሰማ ያለው ነገር አለ እንደ ሲል፣ በጣም ደህና ነኝ ዝም ብዬ ነው። ዳጣ ደግሞ እና ዶክተሯ አይታ ምን አለች ስል፣ እንደዚህ አይታ እንደው ታምር ነው አለችው።
ደግሞ እንኳን ለሷ ለእኛ ራሱ ታምር ሆነብኝ። እስኪ የመዳምቱ ናሙና እናድርጋለን መዳምቱን ይዘና ብላለች ዶክተሯ ስል ዳጣ ደግሞ እሱ ያለ አይመስለኝም። እስኪ ለመድበል እንጠይቃለን። መድበልና ቅድስት እህት ደረሱ ወደ ካፌ። ቁጭ ብሎ ያሉበት ሰዓት እዚህ ነው ነበረ ያገኘኋት። እንደው አስተናጋጁ ሰላም እያለች ነበረ ስለ ቆይ እዚህ ሆነን ምናየው ነገር እናያለን። እዚህ ጋር እንግዲህ ቅድስትና ብሩክ እና ዳጣ ምሳ እየበሉ ያለበት ሰዓት ቅድስት ደግሞ እንዴ ጣፍጦ በላህ ብላ ሲጠይቅ በጣም ጣፍጦ ነው የበላው ስል ዳጣ ደግሞ ባይጣፍጥ ምን አማራጭ አለ አንዴ ገብተሃል። እንግዲህ ውድ ተመልካቾቼ የዛሬ በዚህ ጨርሻለሁ። ሌላውም ሌላ ክፍል ይዤ እስከሚመጣ ቸር ያቆያችሁ።